ብዙ ነው። ሰው በሌላው ዓለም ሂዶ ሰላም ባለበት ሀገር ሂዶ ተሰዶ በሰላም እየኖረ ነው በሰው ሀገር። በሀገሩ ስደተኛ ሆነ ምንድነው? አይገርምም? አዎ። ታዲያ ይሄንን እግዚአብሔር አምላክ ያርቅልን። ሁለተኛ አሳየን። እንግዲህ እግዚአብሔር አምላክ ይህንን አዲሱን ዓመት ያ ሁሉ መከራና ስቃይ አሳልፎ ህዝባችን ህዝበ ኢትዮጵያ በሙሉ ደህና እንዲሆን በሰላም ወጥቶ እንዲገባ በሰላም ልጆቹን እንዲያስተምር በሰላም በሀገሩ በሰላም እንዲኖር ባዕድ አልመጣበት። ባዕድ ወራሪ እኮ ሲመጣ እኮ ባዕድ ነው። ሰው ወገን በወገኑ ላይ እንዲህ ማድረጉ ነው የሚያስደንቀው። በእውነቱ ሀገሩ ሰፊ ነው። ሀገሩ የጋራ ነው። ሀገሩ የእግዚአብሔር ነው። እንዴት እንደዚያ ሁሉ ይሆናል?